አንዳንድ ጊዜ ገለጠ ሃይማኖት ያነበበ እንዲህ ያገኛል። የቅድስት አርሴማ ሱባኤ የገባ እንዲህ ያገኛል። ዮሐንስ ወንጌል የደገመ እንዲህ ያገኛል። ዳዊት የደገመ እንዲህ ያገኛል ተብሎ እንሰበክና ግን ምንም ጠብ ያለ ነገር የለም። ለምን ይመስላችኋል ሲባል ጊዜው ገና ስለሆነ እግዚአብሔር የሚያባሰነው መንገድ ስለማይሰራ እግዚአብሔር አንድ ነገር ላይሰጠን አንድ ነገር አያሳጣንም። ማወቅ የሚገባን እግዚአብሔር ሰው እንኳን በአቅሙ ቻል ይሆናል። ወዳጁ እግዚአብሔር የሚጠቅመንን ያውቃል። እናት እኮ ልጇን ጡት የምትከለክል እንደው ሰልችተው አለ ይሰለቻቸዋል። የዛሬዎች እናቶች አላውቅም የድሮ አይሰለች ስደት እግዚአብሔርን የሚከተሉ ሰዎች የሚገባቸው ፈተና ብቸኝነት፣ ከዘመድ መለየት፣ ሀገር ማጣት፣ መኖሪያ ማጣት፣ መንከራተት ይህ እግዚአብሔር የሚከተሉ ሰዎች ለምን እግዚአብሔር ልንሞት ስንል መድረስ ያውቅበታል። መጨረሻ ላይ ይመጣል። የእኛ ነገር ሲያልቅ እግዚአብሔር ይደርሳል። እኔና ልጄ ሰግደን እንመለሳለን በሚል ርዕስ ለአጭር ጊዜ እንማማራለን። ኦሪት ዘፍጥረት ምዕራፍ 22 ቁጥር 5 ላይ ቅዱስ አብርሃም የተናገረው ኃይለ ቃል ነው። ኦሪት ዘፍጥረት ምዕራፍ 22 ቁጥር 5 ላይ አባታችን አብርሃም የተናገረው የጻፈልን ሙሴ ነው። አባታችን አብርሃም ነው ይህንን ያለው። እግዚአብሔር ለአብርሃም በልጅና ዘመኑ አንድ ልጅ እንደሰጠው ታውቃላችሁ። እሱም ይስሐቅ ይባላል እና በመጨረሻው ዘመን የወለደውና አንድ ልጁ በመሆኑ ምክንያት ይስሐቅን እንደሚወደውም ታውቃላችሁ። እግዚአብሔርም አንድ ልጅን ይስሐቅን እረድልኝ በማለት እግዚአብሔር አብርሃምን ጠየቀ። አብርሃምም ልጆቹን ማለት ለሰራተኝነት የቀጠራቸውን ሎሌዎቹን፣ እንጨቱን፣ እሳቱን እና ሰይፉን አንድ ልጁን ይስሐቅን አስከትሎ ልጁን ሊያርድ ተነስቶ ሄዶ ከሚያርድበት ከተራራው ግርጌ ሲደርስ የተከተሉትን ሎሌዎቹን እንዲህ አላቸው፣ ጽንሁነ እዚህ እናንተ እዚህ ቆዩን፣ አነ ወወልዴ ሰግደን ንገብር እኔና ልጄ ሰግደን እንመለሳለን አለ። አብርሃም እንደዚህ ያለው ልጁን ምን ሊያርግ እየወሰደው ይመስላችኋል? ሊሰዋው ሊያርደው እየወሰደው ግን ምንድን ነው ያለ? እንመለሳለን። ይህን ነገር ስታዩት አይጋጭም? እግዚአብሔር ረድልኝ ነው እንጂ ከልጅ ጋር ትመለሳለህ አላለው። አብርሃም ግን ልጁን ሊያርድ ሲሄድ እኔና ልጄ እንመለሳለን። አብርሃም ልጁን ይዞ ሲሄድ ልጁ ይስሐቅ እንዲህ አለ፣ እሳተ ሬኢ እፀወ ሬኢ መጥባይተ ሬኢ አይቴኑ በግኡ ለመስዋዕ አባ አባቴ እሳቱን አያለው፣ እንጨቱን አያለው፣ ስለቱን አያለው፣ ለመስዋዕት የሚሆነው በግ ወዴት አለ ብሎ ጠየቀው። ከዚያ ምን አለው? ልጄ በጎሰ የአምር እግዚአብሔር መስዋዕቱን እግዚአብሔር ያዘጋጃል፣ እኛ እንሂድ አለ። ሄዱ። አባቴ አሁንስ ሳይ እኔን ነው መሰል የምትሰዋኝ አለ። አዎ ልጄ ትጠቀምበታለህ እንጂ አትጎዳበትም አለ። እንኪያስ የልጅ ዓይን በካና ነው፣ ዓይኔ ብክን ብክን ሲል በአባትነት ልብህ ራርተህ የተውከኝ እንደሆነ የፈጣሪን ትእዛዝ አፍርሰህ ትጣላለህ። ዓይኔን አይተህ እንዳታዝንልኝ በሆዴ ደፍተህ እረደኛል። ደግሞ ወጣት ነኝ፣ አንተ ሽማግሌ ነህ። ስፈራገጥ እግርህን እንዳላስቆርጥህ እጄን እግሬን እሰረኝ። እጁን እግሩን አስሮ አብርሃም ሰይፉን መዞ ከልጁ አንገት ላይ ሊያሳርፍ ሲል እግዚአብሔር አብርሃም የታውርድ እዴከ ላይ ይስሐቅ በወዳጅ በይስሐቅ ላይ እጅህን አታንሳ የሚል ቃል ከሰማይ መጣ። አብርሃም ከቤቱ ሲወጣ እንጨቱን ሲሰበስብ አህያውን ሲጭን
ሎሌዎችን ሲያስከትል እግዚአብሔር መልስ አልነበረው፣ አልመለሰም። አብርሃም የ3 ቀን ጎዳና ሲገሰግስ እግዚአብሔር ልጅህን እንዳታርድ የሚል ቃል አልመለሰም። አብርሃም ተራራውን ሲወጣ እግዚአብሔር ድምፅ አላሰማም። ድንጋዩን ሲጸፈጽፍ እንጨቱን ሲረበርብ እግዚአብሔር ድምፅ አላሰማም። ልጁን እጁን እግሩን አስሮ በሆዱ ሲያስደፋው እግዚአብሔር አልመለሰም። ሰይፉን ሲያነሳው ግን እግዚአብሔር መለሰ። እግዚአብሔር ልንሞት ስንል መድረስ ያውቅበታል። መጨረሻ ላይ ይመጣል። የእኛ ነገር ሲያልቅ እግዚአብሔር ይደርሳል። ደረሰና ይስሐቅን ከሰይፍ አፍ አወጣ። አብርሃምና ልጁም እንደተናገረው በተስፋ ሰግደው ተመለሱ። እኔና ልጄ ሰግደን እንመለሳለን እንዳለ ተስፋውን ፈጸመለት። ይህን ተስፋ የፈጸመ ይሙት በቃ የተፈረደበትን ልጅ ሕይወት የሰጠ እግዚአብሔር ስሙ የተመሰገነ ይሁን። ምንድነው በዚህ ርዕስ እንድንማማር የፈለግኩት? 3 ነገሮችን ብቻ ነው ከአብርሃም ሕይወት እንድንማር የፈለግኩት። እግዚአብሔርን ስታገለግሉ ውላችኋል። እኛም ቁጭ ብለን በማየት አገልግለናል። የምትሰሩትን እያለን ማየትም እኮ ማገልገል ነው፣ መስማትም ማገልገል ነው። ቁጭ ብለን ስናገለግል ውለናል። ግን የአገልግሎታችን ዋጋ ምንድን ነው የሚለውን ልነግራችሁ ይፈልጋል። አብርሃም እግዚአብሔርን ተከትሎ የወጣ አባት ነው። እግዚአብሔርን የሚያገለግል ሰው 3 ነገሮች ይገጥሙታል። አሁን ዛሬ በእውነት ለመናገር ስታገለግሉ ሳያችሁ ገንዘባችሁ ስትሰጡ እኔ ከመጀመሪያው ጀምሮ ነው ልቤ ሲንቀጠቀጥ የነበረው። አልዋሽም፣ እውነቴን ነው። እሱን ልቤን እግዚአብሔር ያውቀዋል። እና እኔ በጎ ስራ የሚሰራ ሰው ነው የሚሰብከኝ። ሊቅ አያስደንቀኝም፣ ምንም አያስደንቀኝም። ቅን ልብ ያለው ሰውና ለመልካም ነገር የሚቸኩል ሰው ግን ያስቀናኛል። መቅናትም የሚገባ ለዚህ ነው። እና የአገልግሎታችን ዋጋ ግን ምንድን ነው? አብርሃም ከዘመዶች ተለይተ ወጣ አለ፣ ወጣ። ስለዚህ የመጀመሪያው እግዚአብሔርን የሚያገለግል ሰው የሚገጥመው ምንድን ነው ካላችሁ፣ ስደት ነው። ስደት እግዚአብሔርን የሚከተሉ ሰዎች የሚገጥማቸው ፈተና፣ ብቸኝነት፣ ከዘመድ መለየት፣ ሀገር ማጣት፣ መኖሪያ ማጣት፣ መንከራተት። ይህ እግዚአብሔርን የሚከተሉ ሰዎች ለምንድን ነው? ወፈጠረ እግዚአብሔር ክልኤተ ዓለማተ በእንቲአከ፣ እግዚአብሔር ለአንተ 2 ዓለም ፈጥሮልሃል። አሐዱ በአምሳለ መምህር፣ አንዱ በትምህርት ቤት አምሳል ነው። እግዚአብሔር 2 ዓለም ፈጥሮልናል። አንዱ በትምህርት ቤት አምሳል። ዩኒቨርሲቲ እየተማራችሁ ትኖራላችሁ። ዩኒቨርሲቲ ስትማሩ እየተመቻችሁ ነው የተማራችሁት። የዚህ ሀገር ዩኒቨርሲቲ አለ፣ የእኛ ሀገር ግን ወጡ አይመችም ይባላል። አይደል? ይመቻል። በበርሜል ነው የሚሰራው አንድ ላይ እንደ ብቻ ነው ያለውቀው የበላይ ነገር እና ተመችቶት የሚማር የለም። የእናት ቤት መንግስተ ሰማያት ነው። ይህ ዓለም ትምህርት ቤት ነው ወይ ማሪሳት ነው። ይህ ዓለም ትምህርት ቤት ነው። በትምህርት ቤት ስደት እንዳለ መባረር እንዳለ ሁሉ ይህ ዓለም ትምህርት ቤት እስከሆነ ድረስ አይመችም፣ እያወጣ ይጥለናል። ትንቢተ ኤርምያስ ምዕራፍ 1 ላይ ኤርምያስ ምን ታያለህ አለ። ሎሚ ያለው አለ። ያ ሎሚ ምንድን ነው ይልና ቅዱስ ሳዊሮስ ዘአንጾኪያ ሲተረጉሙ ምን ይናገራል? ሎሚ ቅርፊቱ ያቃጥላል፣ ይቆጠቁጣል፣ ደግሞ ጥቁር ነው። ውስጡ ግን ነጭ ነው፣ ይጣፍጣል፣ ፈውስም ይሰጣል። እስመ ዕፀ ቀርቅሃ፣ ይህ የሎሚ እንጨት ቅርፊቱ መራራ ነው። ወንተ ውስጡሰ ጸዓዳ ወመዓሪር ጣዕም ነው። ውስጡ ግን ነጭ ነው፣ ደግሞ ይጣፍጣል። ከማወቄ እለ ይፈቅዱ ይርብሑ በሃይማኖተ ክርስቶስ፣ በክርስቶስ ሃይማኖት ሊያተርፉ የሚወዱ ሰዎች ሁሉ እንደ ሎሚ ያለ ሕይወት ይኖራል። ሎሚ ውጭ እንደሚበር በዚህ ዓለም የመረረ ኑሮ ይኖራል። ከፈለጉት ነገር መለየት ክርስቶስን የመከተል ምልክት ነው።
ለምን? ያለን ትምህርት ቤት ነው። ሀገራችን በሰማይ ስለሆነ እንግዳ ስለሆነ እንግዳ በሄደበት ቤት ፈቃዱን አይፈጽምም። እንዳረጉት ነው ያድራል እንጂ ከሰው ቤት ተሄዶ እኔ ያልኩት ይሁንልኝ አይባልም። የሰጡትን በልቶ ካነጠፉለት ተኝቶ ነው የሚታደር። ይህ ዓለም የእንግድነት ነው። እስመ ነግህ ፈላሲ አነ ከመ ኩሉ አበዊነ፣ እኔ እንደ አባቶች በዚህ ምድር ላይ እንግዳ ነኝ ይላል ምስጢር። በእንግድነት ጊዜ ያሰቡት ሁሉ አይሳካም። ይህ ዓለም የእንግድነት ኑሯቸው። እውነቴን ነው የምነግራቸው። ሀገራችን በሰማይ ነው። እኛ ሀገራችን በሰማይ ነው። ወለንሥእ ውስተ ሰማያት ሀገርነ ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ ቅዱስ ጳውሎስ ይናገራል። ዘላለም እሱ የላይኛውን አስቡ ወአኮ ዘበምድር፣ የምድር ያይደለ ሀበሃሎ ለጓለ እመሕያው ይነብር በየማነ አቡሁ ዘበሰማያት። የእግዚአብሔር ልጅ ኢየሱስ ክርስቶስ በአባቱ ቀኝ ያለበትን ሰማይ አስቡ። ጌታም ሀበሃሎ ገደላ ጌት ጋቦ አንሰርት ብሏል የማቴዎስ ወንጌል ምዕራፍ 24 ላይ። ስጋ ባለበት ንስሮች ይሰበሰባሉ። ንስር እኛ ነን። የምንሰበሰብበት ስጋ የተባለ ክርስቶስ ነው። የእኛ ልብ መሰብሰብ ያለበት ጌታ ወዳለበት ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ እናንተ ሞኞች እዚህ ዓለም ላይ ይሄ ቤት ይህ ሀገር ዘንድሮ እሳት ይበላዋል ብትባሉ፣ ያኛው ሀገር ደግሞ እሳት አይበላውም ብትባሉ ቤት መስራት የምትወስዱት በየትኛው ነው ይላል። በውኑ እሳት በማይበላው ሀገር አይደለምን? እኛ በሚጠፋ ዓለም ቤት እየሰራችሁ ትደግማላችሁ። ለማይጠፋው ዓለም ድከሙ። የእግዚአብሔር ቤተሰቦች የማያልቅ ሀገር አለ። አይዟችሁ። በሽታ እንደሆነ ወይ ታክመው ወይ ሙተው ያርፉታል። ሀብትም እንደሆነ ወይ ሰርተው ወይ ሙተው ይገላገሉታል። ክፉ ሰውንም ወይ ታርቀው ወይ ሸሽተው ወይ ሙተው ይገላገሉታል። የማንገላገለው ሰዓት ገሃነም አለ። የማይወጡበት ደስታ መንግሥተ ሰማያት አለ። እንደ እንስሳ ተጎንብሰን ያልተፈጠርንበት ምክንያት የሰማይ ሀገር ስላለ ነው። ቀና ብለን የምናየው ተፈጥሯችን ምስክር ነው የትንሣኤ ፍጡራን ለመሆናችን። በቅዳሴያችንም አርዱ አልባቢክሙ ልቡናችሁን ከፍ ከፍ አድርጉ ይለናል ዲያቆኑ ብነ ኀበ እግዚአብሔር አምላክ። የእኛ ልብ ያለው ፈጣሪያችን እግዚአብሔር ባለበት ሰማይ ነው ብለን የምናገረው ለዚህ በሰማይ መኖር ያለን እስሙ ውስጥ ቤታዊ ብዙ ማይገቡ ምዕራፍ ቦቱ በአባቴ ቤት ብዙ መኖሪያ አለ ይላል። ብዙ መኖሪያ አለ። ብዙ መንግሥተ ሰማያት ነው እኮ አይደለም። በብዙ ስንት ሊወረስ አንዱ በንባው፣ አንዱ በስግደቱ፣ አንዱ በምንኩስና፣ አንዱ በተዳሩ፣ አንዱ በሰማዕትነቱ፣ አንዱ በማስተማሩ፣ አንዱ በማስታረቁ፣ አንዱ በመጽወቱ፣ አንዱ በመመነኑ፣ አንዱ በመጽሐፉ፣ አንዱ በመደጎሱ ሁሉ በአቅሙ የሚወርሳት ዘኬዎስ በሙሉ ሀብቱ ድሃይቱ መበለቲቱ በሁለት ዲናር የምትወርሳት፣ ድሃው በቀዝቃዛ ውሃ ባለጸጋው በገንዘቡ የሚወርሳት መንግሥተ ሰማያት ለዚያ የምንሮጥ እውነት ለመናገር እና ከሀገር ስለተለያችሁ የዘመዱ ናፍቆት፣ የእናት አባት ሞት፣ የትዳር አለመሳካትን ጭምር ሊገጥማችሁ ይችላል በዚህ እና ይህ የአብርሃም ሕይወት እየኖሩ ነው ብላችሁ ማሰብ ያለባችሁ። የአብርሃም ሕይወት እንዴት ነው? ጌታዬ ጸለይኩ፣ ጾሙ። አንዳንዱ ለምን ወደ ሀገር ያትመልሰኝ ልትሉ ይችላል። አንዳንዱ እንዴት እናቴ ሳላይ ትሞታለች። አንዳንዱ ደግሞ ከሚስቱ ከባሉ ሳይገናኝ ይሞታል። አንዳንዱ ማግባት እንዳቀለም ይመሽበታል። ይሁን እንግዶች አይደለንም እንዴ? በዚች ምድር ላይ መንገደኞች እኮ ነን። መንገደኛ ከቤቱ ካልደረሰ ምን ረፍት አለው? የእኛም መንገደኞች ነን። የምንደርሰው መንግሥተ ሰማያት ስንደርስ እና ደስተኞች መሆን አለብን። ጉዞ ላይ ነን ወገኖች። ያንን የምንማረው ሁለተኛው የምንጠየቀው ጥያቄ ምን ይመስላችኋል? ከእግዚአብሔር የተነገረን ተስፋ አልፈጸም ይላል። ዋናው ችግር ደግሞ እሱ ነው። ከእግዚአብሔር እንደተሰበክ ነው አልሆን ይላል። እግዚአብሔር ሁሉን ይችላል። ምዕመናን አንኳ ብትከፈልላቸው አልጠልቅ ተምረናል። እኔም ሰብቻለሁ። አንዳንድ ጊዜ ግን ተዘግቶ ዝም ይላል። የዚህ ጊዜ በእግዚአብሔር ማኩረፍ እንጀምራለን። ወይ እግዚአብሔር ጠልቶኛል እንላለን፣ ወይ ደግሞ እኔን አይወደኝም እንላለን። ዲያብሎስ ተንኮለኛ ስለሆነ አብርሃም እግዚአብሔር እንዳለው ታውቃላችሁ። ማርና ወተት የምታፈስ ምድር እሰጥሃለሁ፣
አብርሃም ሲመጣ ግን ማርና ወተት ፍጥም የምታፈስ ምድር አግኝቷል። እንኳን ማርና ወተትና የምታፈስ ምድር ያገኝ የዕለት እንጀራ ግብፅ ሲወርድ አልሰማችሁም እንዴ? ሰምታችኋል። ይህ አይቀርም። በመጽሐፍ እንደው አንዳንድ ምዕመናን እኔ በግልም ለመቅር ሳገኛቸው እግዚአብሔር በቃ የቅዱሳን አምላክ ነው የኔ አምላክ አይደለም መሰለኝ ይላል። እነሱ ነገር የሰማ የሚል እኮ አነበቡ ገድልም ተማሩ። ለእኔ ግን የሚመጣው መቼ ነው? እንዳሰብነው አይደለም። እግዚአብሔር የሚጠቅመንን ያውቃል። እናት እኮ ልጇን ጡት የምትከለክለው እንደው ሰልችተው አለ። ይሰለቻቸዋል። የዛሬዎች እናቶች አላውቅም፣ የድሮ አይሰለች እንዲያው አሁን እኔ ለራሴ ሳድግ ከጓደኞች ጋር እናቶቻችን ገጠር ውሃ ቀርተው ሲመጡ ውሃውን ገና እናቶቻችን ሳያወርዱ ተጎንብሰው እየጠባና ያደረ ትልቁ ነው ሁሉ ማለት ነው። ትልቁ ነው ምን ይላል እየተባለ ሁሉ ጣሙን እየተናገርን ያደረ እንኳን ሊሰለችን ማለት ነው። አሊያ እናቲቱ እኮ ጡት የምትከለክለው አሁን እንጀራን የምትበላ ብላ አሁን ትልቅ ምግብ ያስፈልጋል ብላ ሌላ ምግብ ስትሰጠው ስትፈልግ ልጅ አድገሃል ትልቅ ነህ ያንተ ወተት አለብህ አንተ እንግዲህ አጥንትን ትቆረጥም አልገልኛ ልጅ እኮ ስትለው ጡቷን መራራ ትቀባበታለች። እንዲተወ እግዚአብሔር አንድ ነገር ላይሰጠን አንድ ነገር አያሳጣን። ማወቅ የሚገባን እግዚአብሔር ሰው እንኳን በአቅሙ ቻል ይሆናል። ወዳጁ ዘአኮ ይእምፅ እግዚአብሔር ከመ ይርሳ ተልእኮተክሙ እግዚአብሔር አገልግሎታችሁን ይረሳ ዘንድ አመፀኛ አምላክ አይደለም። ዕብራውያን ምዕራፍ 6 ላይ ክርስቶስ ሲናገር ዘተደግምክዎሙ ለቅዱሳን ወአቢ ትትለአብሂ ቅዱሳንን ያገለገላችሁትን አገልግሎት እንግዲህ ሆንም የምታገለግሉትን አገልግሎት ይረሳ ዘንድ እግዚአብሔር አመፀኛ አምላክ አይደለም። ሰው እንኳን ደግ ነው ይባላል። ከእናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጣለን? ከእናንተ መካከል ልጁ ዓሣ ቢለምነው እባብ የሚሰጣለን? እናንተ ክፉዎች እናንተ ስትሆኑ ለልጆቻችሁ በጎ ማድረግ የምታውቁ ከሆነ እናንተ እምነት የጎደላችሁ የሰማይ አባታችሁን እንዴት አብዝቶ በጎ ያደርግላችሁ ብሎ ስንጸልይ እግዚአብሔር ምንድን ነው ያለው? ምን በሉ ነው ያለው? እናንተ ስትጸልዩ ምን ብላችሁ ጸልዩ ነው ያለው? አባታችን ለምን ይመስላችኋል? አባታችን ሆይ በሉኝ። ስንጸልይ ምኑ ትዝ እንደሚለን እንዲለን ይመስላችኋል? አባታችን እንደሆነ እንድናስብ። ለልጁ የማያስብ አባት አለ? እግዚአብሔር ጌታ ብቻ አይደለም፣ አባት ስለሆነ አስብላችኋለሁ ማለት ነው። እግዚአብሔር አባታችን እንደሆነ እርግጠኛ ከምንሆንበት ጊዜ በላይ ደስ የሚል ጊዜ ነው። እግዚአብሔር አባታችን ነው፣ ቅርብ ሩቅም አይደለም፣ ከእኛ ጋር የሚኖር እና አንዳንድ ጊዜ ገድለ ተክለ ሃይማኖት ያነበበ እንዲህ ያገኛል። የቅድስት አርሴማ ሱባዔ የገባ እንዲህ ያገኛል። ዮሐንስ ወንጌል የደገመ እንዲህ ያገኛል። ዳዊት የደገመ እንዲህ ያገኛል ተብሎ እንሰበክና ግን ምንም ጠብ ያለ ነገር የለም። ለምን ይመስላችኋል ሲባል ጊዜው ገና ስለሆነ እግዚአብሔር እኛ ባሰብነው መንገድ ስለማይሰራ እሱ በወደደው እንጂ አብርሃም ማርና ወተት የምታፈስ ምድር አልተሰጠውም። የተሰጠው ከ400 ዘመን በኋላ በልጆቹ ነው። በልጆቹ ነው ያገኘው፣ በራሱ አላገኘም። ስለዚህ ተስፋን እንደጠበቅነው አለማግኘት ከእግዚአብሔር ጋር ሊያጣላን ይችላል እንጂ ሁላችን ከታገስን ግን በረከቱን አናውቀው፣ መልሱን እናገኘዋለን። የምትፈልጉትን ነገር ለማሳካት ብላችሁ ክርስቲያናችሁ እውነቴን ነው የምነግራችሁ። እግዚአብሔር ያሰበልኝን ኑሮ እኖራለሁ ብላችሁ እስራት ካሰበላችሁ ተቀበሉት። ማጣት ካሰበላችሁ ተቀበሉት። መነቀፍ ካሰበላችሁ ይሁን። በእግዚአብሔር መነቀፍ ውስጥ የማይቆጠር እጥፍ ድርብ ምስጋና ነው። ያንን ማሰብ ማርና ወተት የምታፈሰው ምድር ለማግኘት ሁልጊዜ ክርስቲያኖች በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በጎ ለማድረግ የማትታክቱ ናቸው። እውነት ግን ያን በጎ የማድረጋችሁን ዋጋ የታል ጌታ የሰጣችሁ ይላችኋል። ጌታ ሆይ እንዲህ አድርጌ ለምንድን ነው እኔን ህመም የጣልክብኝ? ለምን ልጄን በሽተኛ አደረግ? ለምን እንዲሆነብኝ? የሚል ይፈትናቸዋል። የተስፋውን ምድር
ወዲያው ማግኘትና መውረስ አትፈልግም። አንዱ እሱ ነው። ሁለተኛው ይህን የሚጠይቀናል መሰረት የምንወደውን ነገር ያሳጣናል። የሚያስደንቀው እሱ አምጡ ይላል። የምንወደውን ነገር እግዚአብሔር አብርሃም ከይስሐቅ በላይ የሚወደው ነገር የለም። ልጅህን ምን አለዋል? ሰዋል። የምንወደውን ነገር ያሳጣናል። የምትወዷትን እናት ልጥቅ ያደርጋችኋል ሳታስቡ። የምትንሰፈሰፉለት አባታችሁ ድንገት ጥሏችሁ ለምን ይላል? በጣም የምትወዷት ሚስታችሁ ድንገት ይሄዳል። እጅግ የምትወዱት ባል ይሄዳል። እንደ አንድ አይን የምታዩት ልጃችሁ ድንገት በችግር ይያዛል፣ ይታመማል፣ ሽባ ሆኖ ቤት ይውላል፣ አይን ይታወራል፣ ጆሮ ይደነቁራል። እጁም እግሩም አይኑም ጆሮም አንድ ላይ ሊጠፋ ይችላል፣ ሊሞትም ይችላል። የምትወደውን ልጅ ስጠኝ። በጣም የምንወደውን ነገር ለእግዚአብሔር ብለን ማጣት አንዱ አገልግሎት። ግን የምንወደውን ነገር ትርፍ ነገር ለእግዚአብሔር አይሰጥም ነው። እንኳን ለእግዚአብሔር ለወዳጅ እንኳን ትርፍ እንጀራ አይሰጥም። ሲያተርፍማ ጅብም ያበላል የሚል ሀገራችን ገበል ሲተርፈውማ ጅብም ያበላል ይላል። ተረቱን ከዛ ሞት የታባቱ ተረት ሲተርፈው ጅብ ይሰጣል ይላል። የትርፍ ነገር አይሰጥም፣ ዋና ነገር ነው የሚሰጠው። እና ይስሐቅን ስጠኝ ሰዋልኝ ማለት ልጆቼ የምትወዱትን ነገር ለኔ ብላችሁ ስጡኝ፣ ወይም የምትወዱትን ኃጢአት ለኔ ብላችሁ ተውልኝ። አሁን እግዚአብሔር የኔት ጸልዩ የሚል ለምን ይመስላችኋል? እንዲሁ አለቅነቱን ለማሳወቅ ይመስላችኋል? የታባኒ የኔትን ፈጥሬ ሲያበቃ ካልጸልይ ቆየል ብሎ አይደለም። እግዚአብሔር ክፉ ንጉሥ ይህ እንደ ባለስልጣን አይነት አይደለም። እግዚአብሔር ምንድነው ስትሉኝ እንቅልፍ በጣም እንወዳለን እና ስለምንወድ የምትወዷትን እንቅልፍ እስቲ ለኔ ተወል፣ ፍቅራችሁን ግለጡ። እሷ ነው የፈለጋት ፍቅር እንድንገልጥ ነው እንጂ እግዚአብሔር ወይ እንቅልፍ ሳጣ ደስ ይላል ብለን እግዚአብሔር በእኔ ስጋይት ደስ ይላል አይደለም ማለት የለም። ፍቅራችን በምን ይገለጥ አይመስላችሁም? ይሄ ነው ሀሳቡ። እግዚአብሔር ፍቅር ይሄ ነው። የምትወዱትን ነገር ስጡኝ ነው የሚለው። ከምትወዷት ኃጢአት የምትወድ ከሆነ እሷን ተዋት። ለምን እግዚአብሔር መተው ያቃተ ልማድ ካለ እግዚአብሔር ይሻለኛል ይሄ ነገር ብለተው እግዚአብሔርን መምረጥ ነው ሃይማኖት ማለት። ከምንወደው ነገር ይልቅ እግዚአብሔር መምረጥ። አንዳንድ ሰው ስድብ የሚወድ ሰው አለ። ደስ ነው እሱ እንዲሁ ሌላ ቢያጣ ከረንት ይሳላል። አለፈታው ያለውን እንዲሁ ይሄ ስኳር ሊሆን ይችላል ይቋጠርበት እንጂ አለፈታ አፍቀር ያምና ባብሎ እዚያም በቃ እንደው በስድብ የሚወጣል። ወንበሩ ሲሳደብ፣ የኮምፒውተሩ ፓስወርድ ሲጠፋው ሲሳደብ፣ ስልኩን ሲሳደብ ሲሳደብ ይውስዋል። በጣም እንደዚያ ማለት ትዕግስት እኔ እኮ አንዳንድ ሰው እንደው ታዛቢ አይደለሁም፣ ግን እንደው ብቻ ሲመስለኝ አሁን ብዙ ሰው በቃ አቀማመጡ ሁሉ ነው የትዕግስቱን የምለው። እቃውን ጣል ሲያደርግ ወፈፌ መሆኑ ነው የሚታየኝ። እውነት ለምታረጋቸው ማለት ነው። ይህ ማንጫውንም ቢሆን ህዝብ ጣል አይደረግ ቀሳ በሚ ወንበር ሲቀመጥ ግግግግግግ እያደረገ የሚቀመጥ ሰው አይታችሁ ታውቃላችሁ? መሬት ለመሬት እያንጋጋ ቤቱ መከራ ልቅሶ ቤት እስኪመስል ድረስ ማለት ነው። እና ወንበር እንደዚህ ተደርጎ ነው የሚባለው። ክርስትና መረጋጋት ስለሆነ ማለት ፌስታል አልከፈተው ሲል ችግር ማለት ይህ ማንነታችን እኮ የሚያሳየው በውስጥ ያለው ማንነታችን ይገለጥበታል ወዲያው ከመቸኮላችን የተነሳ እና ክርስትና ስክነት ነው። ውሉደ ሰላም አይደለም? የሰላም ክርስቶስ ልጆች፣ የመረጋጋት ልጆች። ለመናፍቃን ህድአት የላቸው ይላል መጽሐፍ። መረጋጋት ስክነት የላቸው፣ መባከል በስሜት ነው የሚያስቡ። ክርስትና ግን ስክን ማለት ያንንም ይነገር የምትወዱትን ነገር ስጡኝ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። ስለዚህ ይስሐቅ በጣም የሚወደድ ነው ማለት ይስሐቅ የአብርሃም አንድ ልጁ አንድ ነገር አለኛ። እሱ ምን ብለው ታውቃላችሁ? ይህ የአብርሃም በሙሉ መጨረሻው ሌላ ልጅ ቢኖረው ዋና ልጅ ይስሐቅ ነው። ዋና ልጅ የተባለው ልብ ነው። ይስሐቅን ረድልኝ ማለት ልባችሁን ስጡኝ ማለት
እስራኤል በኩሩን ለኔ ለይልኝ ብሎ ነበረ እግዚአብሔር። በኩር የተባለ ልብ ነው። ርዕሰ ሕዋሳታችሁን ስጡኝ ማለት ነበር። የምንወደውን ነገር መስጠት። አሁን ለምሳሌ ቅድም ስጦታ ሰጣችሁ አይደል? ገንዘብ ሰጣችሁ። እውነት ለመናገር እንደው ዘመደ ብዙ ሰው ጦም ይላል። ለምን እነገሌ ቤት በልቷል እየተባለ ብዙ ዘመድ ያለው ሰው ጦም ነው የሚለው እና ውጭ ሀገር የሚኖር ሰው ዘመደ ብዙ ነው የሚመስለኝ። ፖለቲከኛው አምጡ ይላችኋል፣ ክርስቲያን አምጡ ትላችኋለች፣ ዘመድ አምጡ ይላችኋል። እንዲሁ መከራ ነው። በቃ ታሳዝኑኛላችሁ። እውነት ከልቤ ነው ማምላክ ከልቤ በጣም የምታሳዝኑኝ እኔ ማለት ነው። አንዳንድ ጊዜም ታበሽቁኛላችሁ። ለምን መሰላችሁ? ከውጭ ሀገር የመጣ ሰው ለምሳሌ ገዳም ይመጣና አንዳንድ ሰው ጥያቄ ለመጠየቅ እኔም ጋር ይመጣና አባሉ ያ ልጆች አይ ስራ ላይ ናቸው ከተባለ ከአሜሪካን የመጣው በላቸው እና አላችሁ እግዚአብሔር ከሁላችን ጋር ይሁን እና ከአሜሪካ እንዲሁ ከየት ስለምናት ነው ክርስቲያን መሆናችሁ የሚያስከብራችሁ እንጂ ከአውሮፓ የመጣው ከምናምን የመጣው ሲጀምር የእኛ ሳይኮሎጂ ራሱ ለምን ብለን የምንከባከብ እንደሆነ የመሰላችሁ ትሸውላለ። እኔ እንደዚያ ያለን ሰው ቀድሜ በር የምዘጋው መልካም የማደርግለት ለገንዘብ ብዬ ከመሰሉ ተብላችኋል። ደግሞ ስለ እናንተ የሰጠውን ቁራሽ እግዚአብሔር ለኛ የሰጠን ስጋውን የሰጠን አምላክስ እንጀራ ይነሳናል አይነሳንም። በእውነት ግን ከአሜሪካን የመጣው ከአውሮፓን የመጣው የሚለውን በቅንን ተርጉመው ስንል ደግሞ ተመልሼ የመምጣት እድል የለኝም እቸኩላለሁ ተብሎ ይተረጉማል። እስኪ ቅንኑና ለራሳችሁ ታጨበጭባላችሁ። እግዚአብሔር ይመስገን። ያው ስብከቱን ሳቃ ያለብን ሁልጊዜ እንደዚህ ደስ ይበላችሁ። ስለዚህ ጌታችን ኢየሱስ ክርስቶስ በብሉይ ኪዳን ያስተማረን ዋና የምትወዱትን ነገር ስጡኝ። ስለዚህ አሁን የምትወዱትን ነገር ስታጡ ምን ትላላችሁ? እግዚአብሔር ይመስገን በሉ እንጂ አንዲት ልጅ ብትወልዱና ያቸው ሙሉ በሽተኛ ብትሆንስ እንጂ። ምክንያቱም ይስሐቅን ምን በልል ይውሏል? አንድ ልጅ እንስጠ ይውሏል። የተጋባችሁለት ሙሽራው ቢሞትስ? ሙሽሪት ከሙሽራው ላይ የምትወደው ነገር አለ? የለም። እግዚአብሔር ይመስገን። ሙሽራይት ብትሞትም እግዚአብሔር ይመስገን። በጎ ነገርን ለእግዚአብሔር ብሎ የምንወደውን ነገር ማጣት እሱ ምን ይባላል? እግዚአብሔርን መከተል ማለት እሱ። እግዚአብሔርን ስትከተሉ የምታጡት ነገር አለ፣ እሱ ነው። ወደ ሶስተኛው ጉዳይ ልውሰዳችሁ። ሶስተኛው ጉዳይ ምንድን ነው? ለእግዚአብሔር ብሎ መቁሰል ይባላል። አንድ ጥያቄ ጠይቃችሁ። አብርሃም ምንድን ነበር ያለ? እኔና ልጄ እርሱ ረስታችሁ ት እኔና ልጄ ሰግደን ምንላለን እንመለሳለን። አሁን አብርሃም ሰግደን እንመለሳለን አለ። ልጁን ለእግዚአብሔር ሊያርድ እየወሰደ ነው። ሰግደን እንመለሳለን ያለ። ይህም ማለት መሰላችሁ ለእግዚአብሔር ብለን ያጣነው ነገር ተመልሶ በዝቶ ይመጣል። ትርጉሙ ይሄ ነው። ለእግዚአብሔር ብለን ያጣነው ነገር ሲመለስ ብዙ ነው። አንድ ትሰጣላችሁ፣ እጥፍ ይሰጣችኋል። የምሬን ነው የምነግራችሁ። ደካማ ነገር ትሰጣላችሁ፣ ኃይል ይሰጣችኋል። የሚሞት ነገር ትሰጣላችሁ፣ ሕይወት ይሰጣችኋል። በዚህ ጠኛው ምን ይላል አባ ጊዮርጊስ ዘጋስጫ ሲናገር አብርሃም ለእግዚአብሔር የሚሞት ልጁን ሰጠ። ቢሰጥ እግዚአብሔር ለአብርሃም ሕያው ልጁን ሰጠ። እግዚአብሔር ደግሞ ለአብርሃም ሕያው ልጁን ሰጠ። አብርሃም አንድ ልጁን ለእግዚአብሔር ቢሰጥ እግዚአብሔር ለአብርሃም አንድ ልጁን ሰጠ። ይሄ ነው ስጦታ ማለት። ያ ስጦታ ክርስቶስ ነው። አንድ ነገር ከጌታ እጅ የቀረበ ነገር ሁሉ በስቶ ነው የሚመለስ። ለምሳሌ ሐናና ኢያቄም ቅድስት ድንግል ማርያምን ለእግዚአብሔር ሲሰጡት የ3 ዓመት ልጅ ነው የሰጡት።
ስትመለስ ግን የዓለም እናት የአምላክ እናት ማለት የተመለሰች። እነሱ ሲሰጡ አፍ ያልፈታች ልጅ ነው። እሱ ሲሰጥ ደግሞ ደብረ ነባቢት ናት፣ የአምላክ እናት። የሰው ልጅ ማገባች የአምላክ እናት ነው መርታች። በርክቶ መመለስ ማለት ነው። አንዲት ልጃቸውን እኮ ነው የሰጡ። አንዲት ልጃቸው ንግግሯን ሳይጠግቡ ጨዋታዋን ሳይጠግቡ የአፏን መቆላጠፍ ሳይጠግቡ ነው የሰጡ። በሶስት ዓመት ስትመለስ ወላዲተ አምላክ ነው መርታች። ዲዳ ነገር እንሰጣለን፣ ቃላዊ ነገር ይመለስልናል። ውሃ ወደ ጌታችን ወደ ኢየሱስ ክርስቶስ አቀረቡ። ሲመለስ ከጌታ ምን መጣ? ወይን ሆነ። ጣዕም የሌለው ነገር ሰጡ፣ ጣዕም ጨምሮ ሰጣቸው። ጣዕም የሌለው ሕይወታችን ለክርስቶስ ብንሰጠው እሱ አጣፍጦ ይመልሰናል። ይሄ ነው ሰግደን እንመለሳለን ማለት። ወደ ከእግዚአብሔር እጅ የጣላችሁት ነገር አምሮ ይመለሳል። አፈር ወደ እግዚአብሔር ቤት ይመጣል፣ እምነት ሆኖ ይወጣል አይደለም። ውሃ ከእግዚአብሔር ቤት ይገባል፣ ጸበል ሆኖ ይወጣል አይደለም። ሰው ወደ እግዚአብሔር ቤት ይገባል፣ ቄሱ ነው። ቄሱ እኮ ሰው ብቻ አይደለም ነው ካለ ጸበል ሲያዩት ውሃ ይመስላል፣ ቄስ ሲያዩት ሰው ይመስላል ይባላል። ሰው ብቻ አይደለም ቄስ። አንድ ንጉሥ የማይፈታውን የሚፈታው ቄስ ነው። ታውቃላችሁ? ዘውሃብከነ ከመ ንፍታ ዘንድ ፈታ፣ የማይፈታውን እንፈታ ዘንድ ስልጣን የሰጠህ እናንተ ነህ የሚባለው ንጉሥ የማያዘውን ቄስ ያስራል። የዓለም ነገሥታት በሙሉ እንግዲህ ወደ 200 ሀገር አለ ይመስለኛል በዓለም ላይ። እነዚያ የእነዚህ ሀገሮች ነገሥታት ተሰብስበው በሙሉ የማይፈቱትን አንድ ተልካሻ ቄስ ዳይሬክት ብሎ ይፈታል። ይሄ ከዚያ በርቶ መመለስ። አህያ ጠባቂው ጴጥሮስ ከክርስቶስ ቤት ሲገባ ሰው ጠባቂ ሆኖ ወጣ አይደል? ጴጥሮስ ወይ በጎችን ጠብቅ፣ ግልገሎችን ጠብቅ። አሳ መረብ ይጎትት የነበረውን ወንጌልን የሚስብ እረኛ ሆኖ ወጣ። ድሆች ገብተው ባለጸጋ ሆኖ ይወጣ። ወንበዴው ከክርስቶስ ቤት ይገባል። የገነት ፊት አውራሪ ሆኖ ነው ይወጣ። የመንግሥተ ሰማያት ቀዳሚ ሆኖ ይገባል። ዘማዊቷ ከክርስቶስ ቤት ገባች። የትንሣኤው ምስክር ሆና ቀድማ የሄደችው እሷ። ከክርስቶስ ቤት የገባውን በርክቶ ይመለሳል። ዘማዊው ግን ቀማኛው ወንበዴው መጽዋዕቱን ይወጣል። ስደተኛው የኃጢአት ስደተኛ የነበረው የመንግሥተ ሰማያት ቀዳሚ ባለቤት ይሆናል። ኢይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ። ቅዳሴ ለሚባለው ለዚህ ከኃጢአት ከጣዖት ተሰዶ ወደ እግዚአብሔር ቤት የገባ ሰው ቢሆን እግዚአብሔር በኃጢአት ምክንያት ከወገኖቹ ይለየኛውን አይለይም። መጀመሪያ ስታስቀድሱ ይገርባቸዋል። እኔ ቅዳሴ ላይ በጣም የምወደው ቃል ቅዳሴ ላይ የማይወደድ ነገር ይሄ ኢይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ሁሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ብሎ ኢይበል ፈላሲ ዘገባ ሀበ ወደ እግዚአብሔር ቤት ከኃጢአት ተሰዶ የመጣ ሰው እንደው እግዚአብሔር ከዚህ ቅዳሴ አውጥቶ ይጥለኛል አይበልም። በጣም ነው ደስ የሚል። መጀመሪያ ቅዳሴ ይሄ ነው ነው እግዚአብሔር የሚያስቀድስ ያደርጋል። ማንም ስደተኛ የለም እዚህ ውስጥ ማንም ባለርስት ነው። በመድኃኒዓለም በኢየሱስ ክርስቶስ መሰደድ ምክንያት ጉየተ ሕፃን አቡየ ወደ ሰይጣን ብሏል ይችላል። ኢየሱስ ተስፋውን ለስሉዳ ባለራሱ ስደተኛው ክርስቶስ ኢየሱስ የስደተኞች ተስፋ ነው። በዚህ ምክንያት ሁላችሁ ስደተኞች አይደላችሁ። ስታስቀድሱ ከየትም ኑ በጌታችን በኢየሱስ ክርስቶስ ማዳን ግን ባለርስቶች ነው። እንግዲህ የመጨረሻው ስለዚህ ሌላ ልጅ ሰግደን እስኪበሉ እና
እንመለሳለን። ፍቹን ማልኳችሁ ለእግዚአብሔር ብለን ያጣነው ነገር ምን ብሎ ይመለሳል? በርክቶ ይመለሳል። አበርክቶ ይመልስላችሁ። ልጁን ለሞት ዞት ሄደ ህባው ሁሉ መተመለሰላችሁ። ሙት ነገር ነው የጣላችሁ አሁን ዛሬ የሰጣችሁ ሳለ ሁሉ ግን ህይወት ይዞላችሁ ይመለሳል። ማመልከት ህይወት ነው ይገዛላችሁ። በዚህ ጠቢብ በፍትሐ ርስት ይሳየጣል መንግሥተ እግዚአብሔር። ጠቢብ ሰው በቁራሽ እንጀራ መንግሥተ ሰማያትን ያህል ሀገር ይገዛል ይላል። መንግሥተ ሰማያትን ያህል ሀገር አሁን እኮ የሰጣችሁት እኮ መቼስ በሆነ ጌጣጌጥ የሚያልቅ ነገር አይደለም ነው። ግን እግዚአብሔር ሰው ማጽደቅ ሲፈልግ ይገርም። አንድ ጊዜ የገጠመኝ ነገር ንገራቸው። ዋልድባ የገዳሙን ሞፈር ቤት ውሃ ወስዶት ነበር እና ውሃ ወስዶት ሳለ አዲስ አበባ ሲለምኑ አባቶችን አገኘዋል። በአጋጣሚ አሁን ሳሙኤል ልጅ እና እዛ ሲለምኑ እግዚአብሔር ፈቅዶ አገኙኝና እኔን አላወቁኝም። አይ ለሚያስተምሩት መምህር ንገሯቸው ብር እንዲለምኑ ይላል እና እኔ እነዚህ አባቶች እንዲህ ያሉ መነኮሳት ናቸው ብዬ ብር ለምኑ። መጨረሻ ላይ አባቶች ምን አሉ መሰላችሁ? አይ እንዲ አሁን ሳሙኤል ቤታቸውን ራሳቸው ይሰሩታል፣ ግን ልጄ ከበረከት አይቅርበት ብለው ነው በዚህ ቀን ስትገኝ ያደርጋል። ልጄ ከበረከት አይቅርበት ብለው ነው እንጂ ቤቱን ራሳቸው ይሰሩታል። እግዚአብሔር አይቀርባችሁ። ድንጋይ የፈጠረ ማለት ነው። አቤት መሬት የፈጠረ ማለት ነው። አሁን አለያችሁ ዮሐንስ ወንጌል ምዕራፍ 4 ላይ ያቺ ሴት ውሃ ስጭኝ ሲላል ውሃ ይደምናል። እንዲያው ያው የህይወት ውሃ ውሃ ሊሰጣት የሚያስጠማ ውሃ ለምናት ውሃ ስጭኝ አለ። አይ እንዴት ነው የሚቀር ያሰጥ ማለት ነው። ውሃ የሚለብሽ ማን እንደሆነ ባቆሽ ነጭ ነው ምትለው ወኩሉ ዘት እንዝማ ይጸምድ አገበ ከዚህ ውሃ የሚጠጣ ደግሞ ይጠማል። ወዘሰ ይዘት የማይዘው አለ ይጸምድ አገበ እኔ ከምሰጠው ውሃ የሚጠጣ ግን አይጠማም ማለት። ስለዚህ በኋላ ታውቃላችሁ ይቺ ሴት ነገሩ ለማሳቀር ኃጢአቷን ተናዛ ከጨረሰች በኋላ ጌታ ውሃ ጠጥቶ አልጠጣም። ለምን ይመስላችኋል? ጠማኝ አላት። የእሷን መዳን ነው። የእሷን መዳን ጠማኝ አለ። እሷን ለማጽደቅ ሲል እሷ እጅ ውሃ ለመነ። ዛሬ ደቀ መዛሙርቱ ምሳ ገዝተው አመጡና ጌታ ሆይ እንብላ አሉት። እኔ በልቻለሁ አሉት። መተማማት ያላለት ሐዋርያት ቀስ ብለው በልባቸው ወንዛ ጻረቱ ካሉሲ ወይም በዛት በሲታ በልባቸው ሌላ ሰው አምጥቶለት ነበር ወይ ሴት አምጣለት ወልቶ አልወሳቸው። አይ ቤራ በዚህ አምር ባልተሙራቸው እናንተ ማታውቁት ምግብ አለ ይላቸው። ይቺ ሴት ባልታደር ምን አለበት አሉ። አይ ማለት ጌታ መድረስ ነገር ፈቃድ ነው የኔ ፈቃድ የኔ መብል የአባቴ ፈቃድ ማለት የዚች ሴት መዳን ነበር መብል ያለ። ስለዚህ ዛሬ ጌታ ውሃ ሰጪኝ ያላችሁ ለዚህ ውሃ የሰጣችሁት ሁሉ ጌታ ደግሞ የህይወት ውሃ ይሰጣችኋል። አሁን እናንተ ነገር የሰጣችሁት ዛሬ ውሃ ነው። ውሃ ሰጣችኋል። አይ ምን አይነስ ገንዘቡ ነገር የለም፣ ግን እናንተ ህይወት ይሰጣችሁ ለመስጠት ያሰባችሁ ሰጣችሁ። ቅድም የምትወደውን ስጠኝ ማለታችሁ ሀሳብን መስጠት ደግሞ ትልቅ ስጦታ፣ ራስን መስጠት ስጦታ ቢኖረኝ ይሰጥ ነበር ማለት ስጦታ፣ የሚሰጡትን በመረጡ ስጦታ። ቅዱስ ጳውሎስ የፊልጵስዩስ ሰዎች ታስሮ ሳለ ጥቂት ሳንቲም አዋጥተው ልከውለት ነበር ወደ ሮም። እናንተ የፊልጵስዩስ ሰዎች አለ ከመከራዬ ተሳትፋችኋል አላቸው። እንዴ እነሱ አንድ ቀን ታስረዋል እንዴ? እንዴት ከመከራዬ ተሳትፋችኋል? የታሰረውን በድቃቂ ሳንቲም ስለጠየቁ የታሰረውን የጳውሎስን አክሊል ተሳተፉ። በዚህ ሳንቲማቸው እንጂ አልታሰሩም። አባቶቻችን ተገርፈው የመሰረቷት ቤተክርስቲያን በቤታችን ተይተን ድቃቂ ሳንቲም በመስጠት እንሳተፋለን። ይህ ትልቅ ዕድል። በመጨረሻ እግዚአብሔር እኛን ምን ይጠይቀናል ስትሉኝ፣ ስለ ስሙ መሰደድ፣ ስለ ስሙ የሚወዱትን ማጣት፣ ሶስተኛው የመጨረሻ ስለ ስሙ መቁሰል። እስቲ መቁሰል በሉ ድገሙ እንጂ። አብርሃምን ሶስተኛ የምንጠይቀው ተገዘረልኝ። ይሄ በጣም ከባድ ጥያቄ።
ተገዘረልኝ። ሲገዘር አብርሃም ሽማግሌ ነው። የሽማግሌ ቁስል ደግሞ ቶሎ አይድንም ታውቃለህ። የልጅ አጋር ቶሎ ይድናል። ቆሰለ። ይህ ለእግዚአብሔር መሰደድ፣ ለእግዚአብሔር ማጣት፣ ሶስተኛ የመጨረሻው ከባድ ለእግዚአብሔር መቁሰል። አገልግል ማለት ይሄ። አብርሃም እግዚአብሔር ቆሰለ። እግዚአብሔር አብርሃም ለእግዚአብሔር ቢቆስል እግዚአብሔር ለአብርሃም ቆሰለ ይላል። ለአብርሃም ተሰቀለለት። ስለዚህ እግዚአብሔር መቁሰል፣ መከሰል፣ ሰማዕትነት ነው። ሊቁ ሁሉ ሰጡ። አብርሃም ከዘመዶቹ ሲለይ የመነኮሳት አባት ሆነ። ሳራን አግብቶ ሲኖር የባለ ትዳሮች አባት ሆነ። ተገዝሮ ሲቆስል የሰማዕታት አባት ሆነ። ስለዚህ መቁሰል አለ። ለክርስትና መቁሰልም አለ። ማጣት ብቻ አይደለም፣ መሰደድ ብቻ አይደለም፣ መቁሰልም አለ። እንደነ ቅዱስ ጊዮርጊስ፣ እንደነ ቅዱስ መርቆሬዎስ፣ እንደሌሎችም መቁሰል አለ። ለእግዚአብሔር ብሎ መቁሰል፣ እሱም ደግሞ በረከቱ ነው ይመለሳል። አብርሃም ቢቆስል እግዚአብሔር ቆስሎ ተሰቀለለት ብያቸዋለሁ። እስኪ አንድ ጥያቄ ልጠይቃችሁ። ለእናንተ መቁሰል ምንድን ነው? መቁሰል ምንድን ነው? ለእግዚአብሔር መገረፍ ነው። ዛሬ ይህን ርዕስ የመረጥኩት አንደኛ ከርዕሳችን ጋር ስለሚገናኝ፣ ሁለተኛ የኢዮብ ረፍት ነው። ዛሬ የጻድቁ ኢዮብ ግንቦት 2 ቀን ነው ረፍቱ። እግዚአብሔር ኢዮብን መጽሐፍ ቅዱስ ሲያመሰግነው ምን እንዳለው ታውቃላችሁ? ወሃሎ አሃዱ ብእሲ ዘስሙ ኢዮብ ሀገር አውሲጢት ጻድቅ ወንጹህ ወፈራህ እግዚአብሔር ወራት ጥመት የሌለበት ቅን፣ ሐሰት የሌለበት እውነተኛ፣ ኃጢአት የሌለበት ንጹህ ይለዋል መጽሐፍ ቅዱስ። ጥመት የሌለበት ቅን፣ ሐሰት የሌለበት እውነተኛ፣ ኃጢአት የሌለበት ንጹህ ወይትጋዝም ኩሉ ኃጢአት እምልቡ፣ ከልቡ ከሁሉም ኃጢአቶች የተለየ ሰው ነበር ይላል። ማለት ነው። ልብ በሉ ዘመዶች፣ ጠማማ ያላደለ ምንድን ነው? ቅን በሉ፣ ቅን በሉ። ሐሰት የሌለበት ምንድን ነው? እውነተኛ ነው። ኃጢአት የሌለበት ደግሞ ምንድን ነው? ንጹህ። ከየትኛውም ኃጢአት የተለየ ቅዱስ ዮሐንስ አፈወርቅ ሲያደንቅ ምን አይነት ልዕልና ነው! ከሁሉም ኃጢአት መለየት ይቻላል ማለት ሰው። እንደዚህ ያለው ሰው ምን ሆኑ? ከብቶቹ አለቁበት። አይገርማችሁ? እናንተ ውስጥ ጸልዩ አትሉ? እንዲሁ ጌታዬ ምን አድርጌ ነው በአቅሜ እጄ ደገፍኩ፣ ገዳም ሲሰራ ብር ሰጥቻለሁ፣ እንዲሁ ለድሃም መሰኩታለሁ፣ እንዲሁ በመቤቴ ስም መሰክራለሁ። ምንድን ነው ሁሉ ሸክም ያመጣብኝ አትሉ? ንጹህ መሆንም ያስፈልጋል። ከብቶቹ አለቁበት። ከብቶቹ ሲያልቁስ ደግሞ ልጆቹ አለቁበት። ከብቶቹ ሲያልቁ ሰይጣን ብሎ ለእግዚአብሔር ከብቶቹ ሊያልቁ ችግር አለ፣ ደህና ልጅ አለው ወተወዶ ሰሩለት አለ። ልጆቹን ፈጀበት። ልጆቹ ሲፈጁበት ሰይጣን እንደው ሊቃውንት በትውፊት ሲተረጉሙ ሰይጣን አላቃሽ መስሎ ሄደ ይላል። ማልዳ ጸጉሩ የተላጨ ሰው መስሎ ተጎዳ ያልተጎዳውም ማለት እንዴት ልጆችን የፈጠራቸዋል? የፈጠራቸው ማለት ነው እግዚአብሔር። አንዳንድ ጊዜ ልጆቻችሁ ችግር ሲገጥማቸው እናንተ ከእግዚአብሔር በላይ የምታስቡ መሆን የለባችሁ። የዚያ ልጅ ባለቤቱ ማን ነው? እግዚአብሔር ነው። የዚያ ልጅ ባለቤት ማን ነው? አንተ ይሄ ያምርበታል ልጄ ካልክ እንዳሻጌታ ይለው ሁሉ እሱ ያስብህ በመልኩ የፈጠራቸው ደሙን ከፍሎ ይሞትላቸው እሱ ካስብላቸው። የእናንተስ ወለቅሙ ስዕር ተረስክምን ሁሉ ቆቱ። የእናንተ እኮ የራስ ፀጉራችሁ እንኳ ሳይቀር የተቆጠረ ነው። የራስ ፀጉራችን ሳይቀር የተቆጠረች ነው። ለአንዲቱ የፀጉር ዘለላችን ጭምር ክርስቶስ ሞቶላታል። ለእነዚህ ልጆች እግዚአብሔር ያስባል። ልጆችን የፈጠረ የገዛ ገንዘቡ ናቸው። ቢያኖራቸው እሱ ቢወስዳቸው እሱ አለ እግዚአብሔር ምስክር። ከዚያስ ምን ቀረ? እሱ ብቻ ቀረ። ምን ችግር አለ አለ ደግሞ ሰይጣን። ልጆቹ ቢሞቱ ምን አለ? ገና ከጉልበት ነው ወጥቶ ወርዶ ይሰራል። ልጅም ይወልዳል። ያልተሰጠው ምን አለ?
ስጋውን በሙሉ በቁስል አነደደው። ተደራርቦ መፈተን ተደራራቢ ጸጋ ይመጣል። ምን ታደርጋለህ? ምን ያህል ምን ይደረጋል? እንደውም አባቶች ሲተርፉ ይላሉ ትሉ እየተንጠበጠበ ከሰውነቱ ትሎቹ ሲጠበጠቡ ኢዮብ ኑ እንጂ እግዚአብሔር የሰጣችሁ ጸጋ ጥላችሁ የት ኑ ያለቀ ቁስሉ ላይ ያስቀምጣቸው ነበር። እግዚአብሔር ይመስገን ይላል። ከዚያ ሳ ደግሞ አስታማሚ ሰለቸው። ታሪክ ሲተርኩት ቀላል ነው፣ ሲቀበሉት እንጂ አስታማሚ በአስታማሚ እንደመሰልችት ያለ ዳር የለም። ለእሱ እንጀራ ልመና ስትንከረተቱ ላይ ትመጣለች። የምታቀርብለት የላት። ስትገባ ቁስል ይሸታል፣ ትቸገራለች። አንተ እግዚአብሔር ከዚህ በላይ ምን ሊያደርግልህ ነው? ለአንተ ያልሆነ እግዚአብሔር ለማን ሊሆን ወይ? እንዲሁ እናንተ ቤተክርስቲያን ላይ ስትመላለሱ ጊዜ ባልና ሚስቱ ናችሁ፣ ሰንበት ተማሪ ናችሁ ይኖራችሁ። ቤተክርስቲያን ስትመላለሱ ምናልባት መካን ስትሆኑ ሰው ለእናንተ ያልሆነ እግዚአብሔር እንዲሁ ለነገድ ያልሆነ ይላል ወይ? ልጅ እግዚአብሔር ነው። ልጅ የሚጠቅም ከሆነ ጊዜ ይውላችሁ ልጅ የማን መልክ ይመስላችኋል? እኔ ብዙ ጊዜ ይገርመኛል። ሕፃን ልጅ ለምን እንደሚወድ ታውቃላችሁ? ግን እኔ ራሴ አሁን ሕፃን ልጅ ሳይ በተለይ ሁኔታ ይመስጡኛል። ሕፃናት በቃ እንደው ቅፋቸው ይለኝ። ለምን ይመስላችኋል? እንኳን የእኛ ልጆች እንዲሁ የሌላ ሃይማኖት ደስ ነው የሚለው ልጅ ለምን ይመስላችኋል? ጌታ ምስጢሩን ነግሮናል። ሴቶች ምጥ ሲያዙ በጣም መከራ ነው የሚያዩ ይባላል። እውነት ነው አይደል? እንዲሁም ምጥ ሲይዛቸው እንዲሁ ሲጋቡ የነበሩ ሽማግሌዎች ሁሉ የሚያጣሏቸው ይባላል። በምን ቀን ነው ያጋቡኝ ብለው ማለት ነው። እውነት ነው ይባላል። እንዲሁ ከዚህ ከጎና አጥንት በጣም ብዙ ሲሰበር የሚሰማንን ያህል ነው ይላሉ ሐኪሞች ነው። የዚያን ያለ የሚሰማቸው ይባላል። በአንዳንድ ጊዜ ባሎችን ምጡን የሚቀምሱ ከሆነ ነው እንዲያዝኑላቸው። ፈረንጆች በቴክኖሎጂ አምጥተዋል ይባላል። ምጥ ሴት ሲሰማት የሚሰማትን በቴክኖሎጂ እንዲሰማው አርቲፊሻል በሆነ መንገድ የሚያደርጉበት አምጥተዋል አሉ። ጥሩ ነው፣ እውነት ነው። ይሄ የሚደገፍ ነው በእውነቱ ማለት ነው። እንዲታዘብ እኔ የሚገርመኝ አንድ ነገር ነው። ሴቶቹ ወልደው ሲጨርሱ ወዲያው ሐኪሙ እኔ ሆስፒታል ይቻላል ነግረውኝና መጽሐፍ ቅዱስ አብቤ ነው እንጂ ወዲያው ልጁን ሲያስነቀስ ወዲያው ልጁን እንዳስታቀፋት መሳቅ ነው የምትጀምሩ። ለምን ነው ጥያቄ? ለምን ጌታ ሲመለስ እስመ ወለደት ብእሴ በውስተ ዝሙት በዚህ ዓለም ሰው ስለወለደች አለ። ምን ስለወለደች? ጥሩ ሰው ደግሞ የማን መልክ ነው? ስለዚህ ሕፃኑን ስታይ ማንን ያየችው? እግዚአብሔር ስለምታይ ነው ደስ ያሁን ባዝን ያስረሳል። ሕፃናት ለምን ደስ እንደሚሉ ታውቃላችሁ? እግዚአብሔርን የሚመስሉበት መልካቸው ገና ስላላደፈ ማለት እነሱን ስናይ እግዚአብሔርን ስለሚያሳዩ ደስ የሚሉ እንደዚህ ማድረግ የሚናፍቅ እግዚአብሔር ነው የሚመስሉት። እነሱ እግዚአብሔር ይመስላል እና ይሄ እግዚአብሔር የሚያስረሳ ፍጡር ማነው? ኃጢአት ምድር የሚያስረሳ ፍጡር እኮ ነው ሰው። ሌሊቱ ሙሉ ስትሄድ የነበረችው ልጅ ያንን ገና እንደው አይኑና ጆሮ ያለች ልጅ ስታይ ደስ ይላል። ለምን? የእግዚአብሔር መልክ ነው። ታዲያ ለመልኩ እግዚአብሔር ይጨነቅለታል። ለምን የምታማሩት? ልጆቻችሁ እኮ የእግዚአብሔር መልኮች ናቸው። እራሱ ያስብላቸው ለገዛ ምን ለገዛ ቃሉ። በክርስትና ደግሞ ሕዋሳቶቹ አልቋቸው ይህን አባጎ ቱርስ እሱ ራስ እኛ ሕዋሳት ነን ብሎ ክርስቲያን ሰበክ እንዘ ብዙኃን ለይነ አሐዱ አካል ይህንን እስመ እምኀበ ኅብስት ንነሥእ ይላል ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17። ስለዚህ ለእናንተ ያልሆነ እግዚአብሔር ልጅ ያልሰጣችሁ እንዲህ ያልመሰላችሁ ከአንቺም ወዲያ ከአንተም ወዲያ የሚል መካሪ ነበር። ያ የዲያብሎስ አፍ እንዳስቡ እኔ ከማን እበልጣለሁ? አካሌስ የእሱ አይደለምን? ልጆቼስ የእሱ አይደለምን? ሀብቴስ የእሱ አይደለምን? እኔ ራሴ እግዚአብሔር አይደለሁም ብላችሁ መለስ ይላል ሰይጣን መሳፍ። እቤታችሁ ያለ አንድ አስታማሚ እስክታጡ ድረስ
ሰይጣን ወዳጅ እንድታጡ በእናንተ ላይ ይዘምትባቸዋል። ለእግዚአብሔር በጎ ባደረጋችሁ ቁጥር ጎደሎ ወደ ቤታችሁ ይመጣል። ያንን ባደረጋችሁ ጊዜ ፈተናውን ካለፋችሁ በረከቱ የሚመጣ ከዚያ በኋላ የትዕግስታችሁ ውጤት። አሁን ቅድም መምህር ሰገድ በደንብ መርቀዋቸዋል። የዛሬ ሳምንት 5000 ዩሮ ቢጠፋችሁ እኔ አይመርቃት ትትሉ ነው ወደ አላየንም ርቃት የባስ እዚያ ከሰንጣው ወዲህ ነው እንደውም አንዳንድ ሰው እንደሚታወቃላችሁ ድሮ ጥሩ እንቅልፍ ነበር ተኝቼም ማለት አሁን ጸሎት ከጀመርኩ ጊዜ ወዲህ ገና የተኛውን ሰይጣን ነካክቼ ከገደሉ ሲጠላይ ከዚያ ሲወረው ወይም ማገር ሰይጣን ተንኮለኛ እኮ ቀላል ፍጡር ነው ይመስላችሁ፣ ፈታኝ ይሆናል። ስለዚህ በቀረብን ቁጥር ፈተናዎች ይበረታል። ልብ በሉ ጌታችን ኢየሱስ ክርስቶስ ከመጀመሪያው ልደቱ ቀን ከቤተልሔም ጀምራችሁ ብትከተሉት ዓመቱ በጨመረ ቁጥር መከራው እየጨመረ ነው። 2 ዓመት ሲሞላው የግብፅ ስደቱ ነው የሚመጣው። እንዲህ ያለኛል ወደ 32ኛው ዓመት ስትቀርቡ ክሱ እየጨመረ ነው። 33ኛው ዓመት ላይ ስትደርሱ ድንጋይ እየተነሳበት ይመጣል። አስተምሮ ሲጨርስ ድንጋይ ያነሱበታል። ዮሐንስ 8 ተመልከቱ። 3ኛው ወር ስትመጡ እየታሰረ ይመጣል። ሌሊት ወደ ዓርብ እየነጋ ሲሄድ እየተገረፈ ይመጣል። ወደ 3 ሰዓት ስትቀርቡ ሞት ይፈረድበታል። 6 ሰዓት ስትቀርቡ ይቸነክሩታል። 9 ሰዓት ስትሄዱ ይሞታል። በዚያው ግን ትንሣኤው እየቀረበ ይመጣል። እሁድ ይነሳል። ክርስቶስን የሚከተል ሰው እንደዚህ ነው። ወደ እሱ ስትቀርቡ ስቅለቱ ይመጣል። ወደ ቤታችሁ መያዙ፣ መቸንከሩ፣ መገረፉ፣ መሰቃየቱ፣ ጎረቤት ያቆስላችኋል፣ አለቃችሁ፣ የሥራ አለቃችሁ ያቆስላችኋል፣ ጓደኛ ያቆስላችኋል፣ ቤተሰባችሁ ያቆስላችኋል። ሚስትም ቁስል ትወዳለች፣ ባልም ቁስል ይሆናል። አቁሳዩ ይበዛል፣ የሚወጋ መስሎ ይበዛል። ግን ትንሣኤ እንደሚቀርብ እርግጠኞች ነው። እጥፍ እንደሚሆን በረከታቸው ይበዛል። ሚስቱ ጠላችሁ፣ በጣም አደገኛ ነገር ነው። እኔ እውነቴን የምነግራችሁ ትልቅ ምርቃት እግዚአብሔር በሰዎች አይጣላችሁ። የእውነቴን በሰዎች እንደመውደቅ ያለ መከራ ሁልጊዜ ነው የምናገር። እንደው እግዚአብሔር በሰዎች ከጣለን አስቸጋሪ ፍጡር ነው። የገዛ ሚስቱ ስትሰለችው ምን ታደርግ? መጨረሻ ላይ ግን የሁሉ አድርጎ ሲጨርስ ምን አለ? እግዚአብሔር ወሰነ። አካልም የእግዚአብሔር ነው። አንቺ ሴት እግዚአብሔር ቢያንስ አለ እግዚአብሔር ስደቡና ሙታለች ካል የሚለው ይሄ ካል ከቤቶች ውጭ እኮ የሚጸልዋል የሚለው ይሄ እግዚአብሔር ስደቡና ሙት የኢዮብ ሚስት ምክር ዛሬ ለእናንተ ይመጣል። እስቲ ደግሞ ይሞክረው የሚለው ይሄ ስደብና ሙት አለች። አንቺ ሴት ከሰነፎች ሴቶች እንዳንዱ አለሽ አላት። ምን ማለት ነው ታውቃላችሁ? ከሰነፎች ሴቶች ማለት ሕግ ከሌላቸው ከአሕዛብ ሴቶች እንዳንዱ አለሽ ማለት ነው። ሃይማኖት እንደሌላቸው ሴቶች ሆነሽ ትጻላለች። ሃይማኖት ያላቸው ሴቶች እኮ ተፈታኞች ናቸው፣ ለእምነታቸው የሚቆሱ ናቸው። እንዴት እንደነሱ ትሆኛለሽ? ይህንን ትዕግስቱን ተናግሮ ሲጨርስ ወአስተርአዮ ወነበቦ እግዚአብሔር ለኢዮብ በውስተ ደመና፣ እግዚአብሔርም ለኢዮብ በደመና ሆኖ ተነጋገረው፣ ቁስሉን አነገፈለት፣ ፈወሰው፣ ሰውነቱን አደሰው፣ 170 ዓመታት እንዲኖር አደረገው። ልጆቹን እጥፍ ሰጠው፣ ፍየሎቹን እጥፍ፣ ግመሎቹን እጥፍ፣ በጎቹን እጥፍ፣ ከብቶቹን እጥፍ አደረገ። ሰውነቱን ማደሰ፣ ባረከለት። ለእግዚአብሔር ብሎ የቆሰሉት ቁስል እጥፍ ሕይወት ያሰጣል ናቸው። ልጄ አብርሃም የሚሞት ልጅ ይዞ ሄደ፣ ሕያው ልጅ ይዞ መጣ። ኢዮብ የቆሰለ አካል ይዞ ኖረ፣ ሕያው አካል ታድሶ ተሰጠው። ሰግደን እንመለሳለን ማለት ለእግዚአብሔር ብለን የቆሰልነው ቁስል ብንቆስልም ፈውስ ነው። ወስብሐት ለእግዚአብሔር። ይቆይ።